እሺ ልጠይቅህ፣ እንደ እስልምና አስተምሮ ጸጉሯን የማትሸፍን ሴት መላጨት አለባት ይላል ብለህ ለዚህ ምላሽ ምንድነው? ይሄ ለምን እስልምናን እንደማልቀበል የሚያሳይልኝ ይመስለኛል። ለዚህ ነው እስልምናን የማትቀበለው? ራው ያ ያበሳጫል። እሺ እንዲህ ብለህስ አንዲት ሴት ባሏን የመፍታት ምንም መፍትሄ የላትም ብሎ እስልምና ያስተምራል ብለህስ ባልየው ቢመታትም ቢያስለቅሳትም እንኳን ምናልባት ከማገጠባት ከዛ ውጪ በምንም አትችልም፣ ከፈታችሁ ደግሞ ሌላ ማግባት አትችልም። በዚህ የኢስላም አስተምሮት ላይ ምን ሐሳብ አለ? አሃ ጽሑፎች በመካከለኛው ምስራቅ ብዙ ጭቆና አለ ለምን እንደሚሉ አሁን ነው የገባኝ። በዚህ ምክንያት ነው አይደል? በእንደዚህ አይነት አስተምሮ ምክንያት አይደል? እስካሁን ግን ባይብልን ብቻ እንደጠቀስኩልህ ታውቃለህ። ቁርአን ግን አንደኛውንም አይልም። ከማክበር ጋር የአብዛኛውን ክርስቲያን ችግር ይሄ ነው። መጽሐፋቸው ምን እንደሚል አያውቁም። ከጠቀስኩልህ ውስጥ አንዱም ቁርአን ላይ የለም። የመስታወት ቤት ውስጥ የሚኖር ሰው እንዴት ሌላ ላይ ድንጋይ ይወረውራል? መጽሐፋችሁ ምን እንደሚል ጭራሽ ነው የማታውቁት። አብዛኛውን ክርስቲያን ቅድም ያስከውን አቋም እንድትለቅ ነው መመክር። እኔ ይህ የእስልምና አስተምሮ ስላለ አልቀበለውም ብለህ ነበር። ያንኑ አቋምህን ክርስትና ላይም ተግብረው። በዚህ አስተምሮ ምክንያት ክርስትናን አልቀበልም ማለት አለብህ። ይሄን ሚዛናዊ አቋም አይደል መያዝ ያለብህ? አዎ ይህን እንደሚል አላውቅም ነበር። ማሻአላህ ትንሽ ቆይቶ ሻሃዳ ያዘ ልጁ። ይኸው ነው ማሻአላህ፣ አሁን ሙስሊም ሆናል። አንድ ነገር ልንገርህ፣ ለእውነት መሸነፍ በጣም የሚያስከብር ነገር ነው። ብዙ ሰዎች ስህተት ላይ እንደነበሩ ሲያውቁ በእብሪተኝነታቸው ምክንያት ማመን አይፈልጉም። እንዴት እሳሳታለሁ? ልሳሳት አልችልም፣ እውነታው እኔ ጋር ነው ይላሉ። እውነትን ካወቅክ በኋላ መቀበል ምድር ላይ ከምንም በላይ ትልቁ ጸጋ ነው። አላህ ይጠብቅህ፣ አላህ ያጽናህ።